በህይወቴ አሁን ላለሁበት ደረጃ እንድደርስ ትልቅ የሚባል አስተዋጽኦ ያበረከተልኝ አቅጣጫና መንገዶችን እያሳየ እዚህ ቦታ ላይ ትገኛለህ፣ በዚህ መንገድ ብቻ ሂድ እያለ የነገረኝ ሰው በ25 ዓመት የተዋወቅኩት ሚስተር ሾፍ የተባለ ሰው ነበር። ታዲያ በተዋወቅኩት ሰሞን ላይ ቁርስ ተገናኝተን ቁጭ ብለን እየበላን ባለበት ሰዓት ላይ አንተን እንደረዳህ በወረቀት ላይ ያሰፈርከውን ግቦች እስቲ ልመልከትና ከዛ በኋላ ምናልባትም በዚህ በኩል ብትሄድ እነዚህ እንዳገኛለህ ብዬ ልመራህ እችላለሁ አለኝ። እኔም ደግሞ አንተ የምትለኝ ዝርዝር የለኝም አልኩት። እሱም ግራ ተጋባ። ምናልባት ቤት ረስተህ ሆነው ወይንም ደግሞ መኪና ውስጥ አስቀምጠህ ሆነው አለኝ። እሱም በመገረም ተመለከተኝና አንተ ወጣት ሰው እንግዲህ መጀመር ካለብህ የምትጀምረው ከዚህ ነው። ጂም ሮን ህይወትህን ሲሪየስሊ የምትወስድ ከሆነ በቁም ነገር ህይወቴን መለወጥ እፈልጋለሁ ብለህ የምታስብ ከሆነ መነሳት ያለብህ ከዚሁ ዝርዝር መሆን አለበት አለኝ። አሁን እዚሁ ላይ ግብ የለኝም ስላልከኝ ብቻ በአካውንት ውስጥ ስንት ብር እንዳለ እኔ እዚሁ ልገምት እችላለሁ። በመቶዎች ቢሆን ነው $1000 እና ከዛ በላይ በፍጹም አይሆንም።